ጠቅላይ ሚኒስትሩ የቢሾፍቱ አየር ማረፊያን ሲጎበኙ አየሁ። 8000 ሰራተኞች፣ 4000 ሄቪና ዳምትራኮች በድሮን 24 ሰዓት በ30 ኪሎ ሜትር ሬዲየስ ውስጥ ይቆጣጠሯቸዋል። 24 ሰዓት በ30 ኪሎ ሜትር ሬዲየስ ውስጥ እነዚህ 8000 ሰራተኞች ድራይቨሮችና ኦፕሬተሮች ናቸው። ሰፖርቲንግ ስታፉን አይጨምርም። ሂውመን ሪሶርስ ማኔጅመንቱ አለ፣ ካምፕ አድሚኑ አለ፣ ኢንጂነሪንግ ኦፊስ አለ፣ ላቦራቶሪው፣ ሰርቬይንጉ፣ ካሽ ፍሎ፣ ዌራውሱ፣ ሜንቴናንስ ቲሙን ሳይጨምር እኮ ነው። ኢንክሉዲንግ ተቆጣጣሪዎቹን ሳይጨምር 8000ውን ማለት ነው። እንግዲህ ሀገራችን ላይ 18 ሚኒስትሪ መስሪያ ቤቶች አሉ፣ ክልሎች አሉ፣ ከተማ አስተዳደሮች፣ ዞኖች፣ ቀበሌዎች፣ የተለያዩ ደግሞ ሴክተሮች አሉ፣ የኮንስትራክሽን ሴክተሮች። ይህንን ስታዩ ግን ምን ተሰማችሁ? ለእንደነዚህ ስራዎች ኃላፊነት ተሰጥቷችሁ ነጭ ሸሚዝ በቀይ ከረባት ቦርጫችሁ ላይ ጣል አድርጋችሁ እውነት ኃላፊነት የተሰጣችሁን መስሪያ ቤት እየመራችሁት ነው? እየነዳችሁት ነው? ምንድነው የምትሰሩትስ? ፕሮግራማችሁ ምንድነው? ምን ላይ ለመድረስ ነው እየሰራችሁ ያላችሁት? እየሰራችሁ ከሆነ ፕሮግራማችሁ ላይ ለመድረስስ ምን ያህል ምቹ መደላድሎችን ፈጥራችኋል? እስቲ ራሳችሁን ጠይቁ። እኛስ የመንግስት ሰራተኞች የምንባለው ባስተጋፍተን እንሳፈራለን፣ ቢሮ እንደርሳለን። ምን ሰራን? ምን ሰርተን ነው ማታ 11 ተኩል የምንለያየው? ካገለገልናቸው ሰዎች መካከል እግዚአብሔር ይስጥልን፣ ጥሩ ስራን የሰራሽው አመሰግናለሁ ያለን ከስተመር ምን ያህል ነው? ምን ያህል ስራ ሰር ወይስ ደርሰን ለመሄድ ነው? እውነት ብዙ ያስተዛዝበናል። በተለይ በኮንስትራክሽን ሴክተሩ ላይ ያላችሁ እንደ ኢኮስኮ ያለ ኢትዮጵያን ኮንስትራክሽን ወርከርስ ኮርፖሬሽን ኢኮስኮ፣ ስሙን ስጠራው ራሱ አፌ ላይ ይኮሰኩሰኛል። ኢኮስኮ የኢኮስኮ ፍጥነት፣ የስራ ፍጥነት ልነግራችሁ አልችልም። በስማ ለምሳሌ የትንዳሆ ስኳር ፋብሪካ አለና የትንዳሆ መስኖ ልማት ፕሮጀክት የ3 ዓመት ፕሮጀክት ነው። 13 ዓመት ፈጀ። የርብ መስኖ ልማት ፕሮጀክት የ3 ዓመት ፕሮጀክት 11 ዓመት ፈጀ። እሱም አላለቀም ሲጀምር። የመገጭ መስኖ ልማት ፕሮጀክት 18 ዓመት ፈጅቶ ሳይጨርሰው ለቆ ወጣ። 18 ዓመት እንደዚህ ሲያንቦጫርቁ የነበሩ ኃላፊዎች የሀገርን ሀብት የሀገርን ሰራተኛ ጊዜ ይሄን ያህል አበላሽተው ተሽረው ወይም ተቀይረው ሌላ መስሪያ ቤት ደግሞ ይመራሉ። ጠቅላይ ሚኒስትሩም ለሌላ ጊዜ እንደዚህ አይነት ፕሮጀክቶች ላይ ሲሄዱ ቢያንስ እርስዎ የሾሟቸውን 18ቱ ሚኒስትሪ መስሪያ ቤቶች ኃላፊዎች ቢያስጎበኟቸውና ቢሏቸው መልካም ይመስለኛል።